ሰላም እንደምን ሰነበታችሁ ውድ የንፍታሌም ሚዲያ ቤተሰቦቻችን። ይህ የተለያዩ መርሃ ግብራትን ወደ እናንተ እያደረሰ የሚገኘው የንፍታሌም ሚዲያ ነው። ዛሬ ወደ እናንተ ልናደርስ የወደድነው ደግሞ በሊቀ ሊቃውንት ስምዐኮነ መላክ የተጻፈውን የማርያም መንገድ የተሰኘውን ጽሑፍ ይሆናል። አብራችሁን እንድትቆዩ ግብዣችን ነው። ንፍታሌም ሚዲያን ላይክ፣ ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር እንድታደርጉ መንፈሳዊ ጥሪያችንን እናስተላልፋለን። የማርያም መንገድ። ልጆች አባሮሽ የተሰኘውን ጨዋታ ሲጫወቱ ቆይተው አሳዳጅና ተሳዳጅ ወደ መዳከም ሲደርሱ ተሳዳጁ አሳዳጁን የማርያም መንገድ ስጠይ ብሎ ይለምነዋል። የጨዋታው አንድ ሕግ ስለሆነ አይከለክልም። አባራሪው ለተባራሪው ስለ ድንግል ማርያም ብሎ ይራራለትና እንዲያርፍ ይረዳዋል። ምናልባትም ተባራሪው ከዚያ በኋላ በአዲስ ጉልበት በአዲስ ሐሳብ ስለሚነሳ ድጋሚ በሚጀምረው ጨዋታ አባራሪው በተባራሪው ላይ አሁን ያገኘውን አይነት ድል ላይገጥመው ይችላል። ይሁን እንጂ የተጠራው የእመቤታችን ስም አይደል? እንዴት ርሬተ ልብ ድንግል እመቤታችን ተጠርታ ሰው ሊጨክን ይችላል? ለአንድ ኢትዮጵያዊ ይህን ማድረግ አይቻለውም። ይልቁንም ክርስቲያን ከሆነ ይልቁንም የተማረ ከሆነ አብልጦ በዚህ ስም ምክንያት ለሰዎች ደግነትን ያደርጋል። ጉባኤቶቻችን ብቻ ሳይሆኑ ጨዋታዎቻችንም አስተማሪ ነበሩ እኮ። ካደግንም በኋላ አንድ ሰው መጥቶ የማርያም መንገድ ስጠኝ ካለህ ከጽኑ መከራ የማመልጥበት ብቸኛ መንገድ አሳየኝ እያለ እየተማጸነ መሆኑን ታስባለህ። የማርያም መንገድ በቀኝና በግራ መከራ የከበባቸው ሰዎች ነፍሳቸውን ማሳለፍ ሲፈልጉ የሚያመልጡበት መንገድ ነው። ምንም አይነት በደል የፈጸመ ሰው ቢሆን የማርያም መንገድ ስጠኝ ካለ በደሉን ይቅር ብሎ ያሳልፉታል። በጨዋታ ጊዜ የተስማማንበት ስም በትምህርት ጊዜ መጣላት ምክንያት ሲሆን፣ ሕፃናት በነበርን ጊዜ ያራራን ያከበርነው ስም ካደግን በኋላ አንዱ ሌላውን በክፉ ዓይን እንዲመለከት ካደረገ አደግን የምንለው በምን መመዘኛ ይሆን? ማደግ እንዲህ እስከሆነ አለማደግን ያስነፍቃል። እንደነዚህ ሕፃናት ካልሆንን የእግዚአብሔርን መንግሥት እንደማንወርሳት እየተነገረን ገና ያልሰማን እኛ ያደግን እየመሰለን ከፍ ባልን ቁጥር ባዶነታችን እየተገለጠብን ተቸገርን። መንግሥተ ሰማያት እንደ ሕፃናት ሕሊናችንን በማንጻታችን እንጂ በሸመደርነው ጥቅስ ብዛት የምንወርሳት ይመስል በላ ልበለሃ ሆነ ነገሩ። ፍቅር ጠፋ። በጉባኤ በማህበር በቤተሰብ በሀገር ቢፈለግ አልገኝ አለ። ሰውንም እግዚአብሔርንም መፍራት አቆምን። ማንኛውንም ማህበራዊና ነባር እሴት ሞራል ጠብቆ ማቆየት አቃተን። እንደ አባት የሚከበር አባት በመጥፋቱ ይሁን እንደ ልጅ አባቱን የሚያከብር ልጅ በመጥፋቱ ይሁን እንጃ በአባቶችና በልጆች መካከል መከባበር ጠፍቷል። ማን ቀድሞ እንደተወው አላውቅም። ልጆች ናቸው ወይስ አባቶች? እሱን እናንተ ሐሳብ ትሰጡበታላችሁ። አንዳንዴ የምናያቸው ጥፋቶች የማርያም መንገድ የማያሰጡ ቢሆንም ለሰው ማዘንና መራራት የቤተ ክርስቲያን ባህሪ ከመሆኑ የተነሳ የጠየቀን ሳይኖር ሁላችንም አባሮሽ ያልገጠምነውን ሰው የማርያም መንገድ እንዲጠይቅ እንዘበዝበዋለን። ሰሞኑን እየሆነ ያለው ነገር እንደዚያ ይመስለኛል። አንዳንዶች በስጋዊ ተዛምዶ ስማቸው የተነሳውን አባት ለመደገፍ ሲሞክሩ ይታያል። ይሄ ደግሞ ከአይሁድም ማነስ ነው በእውነት። በስጋ ዝምድና ቢሆን ከአይሁድ ቀድሞ ክርስቶስን ሊቀበሉ የሚችል ማን ነበር? ግን አይሁድ መቅደሳቸው ኦሪታቸውን አስቀደሙ። ወደ ወገኖቹ መጣ፣ እነሱ ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 የተባለውም ለዚህ ነው። ወገኖቹ ያልሆኑ አሕዛብ ተቀብለው ከበሩበት። ሃይማኖት ከእናትና ከአባትም ይለያል፣ እንኳን ከጎጥና ከሰፈር። ሰማዕቱ ፊቅጦርና ሕርማኖስ አባትና ልጅ ናቸው። ነገር ግን ፊቅጦር በሰማዕትነት የሞተው አባቱ በወሰነው ውሳኔ ነው። ሉዲያኖስ ሚስቱን በሰይፍ ያስገደለው እሷንም ከባሏ የለያት የክርስቶስ ፍቅር ነው። የክርስቶስ ፍቅር ከዘመዶቹ ፍቅር በልጦ ካልታየው ማንም ቢሆን ክርስቲያን ነኝ አይበል። ከቤተ ክርስቲያን ወገን ሆኖ ድምፁን ያሰማ ማንኛውም ሰው የማርያም መንገድ እንዲጠይቁ ለመርዳት ነው እንጂ ሌላ ዓላማ ያለው አይመስለኝም። እሳቸውም ሞክረዋል፣ ግን የሚያሰጥ አይደለም። ለነገሩ የማርያም መንገድ አጠያየቅ የሚያምርባቸው ለሕፃናት ነው። በስጋ ሳይሆን በንጽህና ሕፃናትን ካልመሰልን የማርያም መንገድ ለመጠየቅ ያስቸግራል መሰለኝ።
የማርያም መንገድ የአገራችን ሰው በልማድ ይናገረው እንጂ የሰው ልጅ በእመቤታችን ምክንያት የተከፈለለትን አዲስ የሕይወት መንገድ የሚያሳይ ወደ ነገረ ድኅነት ትምህርት የሚወስድ አነጋገር ነው። መንፈስ ቅዱስ የአትናቴዎስን ሹመት በሕፃናት አድሮ እንደገለጣት በሕፃናት አድሮ የገለጠው ምስጢር ያለበት ታላቅ ንግግር ነው እንጂ ያለ አዋቂ የተራሰው አነጋገር አይደለም። እመቤታችን ቅድስት ድንግል ማርያምን ባሰብን ጊዜ አዲስ ሕይወት፣ አዲስ ሰውነት፣ አዲስ ዓለም አብሮ ይታሰበናል። የእመቤታችን ቅድስት ድንግል ማርያም ታሪክ ሲጀምር የመጽሐፍ ቅዱስ ትምህርት ይለወጣል። እስከ ድንግል ማርያም ድረስ የተጻፉ መጽሐፍት የሰው ልጅ በእግዚአብሔር መልክና ምሳሌ መፈጠሩን እንጂ እግዚአብሔር ሰው መሆኑን አይነግሩንም። እመቤታችን በተጻፈችበት በቅዱስ ወንጌል ግን አምላክ ሰው ስለመሆኑ ተጽፏል። የቀደሙት መጽሐፍት የሰው ልጅ የእግዚአብሔር ፍጥረት መሆኑን ይናገራሉ። ከእመቤታችን በኋላ የተጻፉ መጽሐፍት ግን የሰው ልጅ የእግዚአብሔር ልጅ ይባላል ብለው ይነግረውናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 35። በቀደሙት መጽሐፍት የተጻፈው እግዚአብሔር የፈጠረውን ዓለም ለሰው ልጅ ማውረሱንና ገዢ አድርጎ የሾመው መሆኑን ነው። ዘፍጥረት ምዕራፍ 1 ከቁጥር 28። ድንግል ማርያም ከተገኘች በኋላ የተነሱ ጸሐፊዎች በጻፉት መጽሐፍ ግን እዚህ ዓለም ገዢ አድርጎ በሾመው በሰው ላይ ራሱ ፍጻሜ በሌለው ስልጣኑ ነግሶበት እንደሚኖር ተጽፏል። የሉቃስ ወንጌል ምዕራፍ 1 ከቁጥር 32። ቀድሞ እግዚአብሔር የሰው ልጅ ወዳለበት ስፍራ ስለመምጣቱ የተጻፈው አንድ ጊዜ ነው። እሱም ቢሆን ለበረከት ለፍቅር አልነበረም። የሰው ልጅ ያልታዘዘውን በማድረጉ የታዘዘውን ባለመፈጸሙ ለቅጣት ለርግማን ነበር። ከእመቤታችን በኋላ ግን እግዚአብሔር ወደኛ የመጣው የሕይወት እንጀራ ሆኖ በልተነው የሕይወት ውሃ ሆኖ ጠጥተነው ልንድንበት የዮሐንስ ወንጌል ምዕራፍ 4 ከቁጥር 14፣ ምዕራፍ 6 ከቁጥር 35 አለቅነት በጫንቃው ላይ ስለሆነ ልንመካበት ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6፣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 31 እረኛ ሆኖ ሊጠብቀን የዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ካህን ሆኖ መስዋዕት ሊያቀርብልን ዕብራውያን መልእክት ምዕራፍ 8 ከቁጥር 1 ነው። በእኛ ላይ ሞትን ሊፈርድ ሳይሆን እርሱ ሞቶ ሊታረቀን ነው። ሮሜ ምዕራፍ 5 ከቁጥር 10። እንዲህ ያለውን ለውጥ ያመጣልን የማርያም መንገድ መለወጥ ነውና የማርያም መንገድ እንላለን። መንገዷ ከሔዋን መንገድ የተለየ ነው። የሔዋን መንገድ ከገነት ወደዚህ ዓለም ነው። የእመቤታችን መንገድ ግን ከዚህ ዓለም ወደ ቤተ መቅደስ ነው። የሔዋን መንገድ ሞትን ወደሚያመጣው ዛፍ ነው። የእመቤታችን መንገድ ግን የሕይወት ዛፍ ክርስቶስ ወዳለበት ነው። ሔዋን መራራ ሞትን የሚያመጣ ዛፍ ስር አደረሰችን። ድንግል ማርያም ግን ዓለሙን ሁሉ የጣፈጠበት የወይን ግንድ ወዳለበት መራችን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1። ይህ ወይን ኖህ ጠጥቶ የሰከረበት ዘፍጥረት ምዕራፍ 9 ከቁጥር 21፣ ሎጥም ኃጢአትን የሰራበት ዘፍጥረት ምዕራፍ 19 ከቁጥር 35 አይነት ወይን አይደለም። ነብዩ ዳዊት ወይን የሰውን ልብ ደስ ያሰኛል መዝሙር 104 ከቁጥር 15 ብሎ የዘመረለትን መልካሙን ወይን እንድንጠጣ ያቀረበችልን ድንግል ማርያም ናት። መልካሙን ወይን ቀርተን የጠጣንባት ይህች የዕንቁ ጽዋ ትለያለች። የማርያም መንገድ ሰውን ወደ ተድላ ደስታ ያደረሰ መንገድ ነው። መላእክት ተቆጥተው ያስወጧት ሔዋንን ተመልሰው መጥተው ደስ ይበልሽ የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ያሏት የማርያም መንገድ ከሔዋን መንገድ የተለየ ስለነበረ ነው። የሔዋን መንገድ ተድላ ደስታ ካለበት ገነት አውጥቶ ተድላ ደስታ ወደሌለበት ዓለም የሚያመጣ ነው። የማርያም መንገድ ግን ተድላ ደስታ ከሌለበት ዓለም ለይቶ ተድላ ደስታ ወዳለበት የሚያደርስ ነው። ለዚህ ነው ሊቁ ቅዱስ አትናቴዎስ ኦ ሔዋን ምንተኑ ረሰይናኪ ዘአውጻእከነም ገነተ ተድላ፣ ሔዋን ሆይ ተድላ ደስታ ከበዛበት ገነት ያወጣሽን ምን አደረግንሽ ብሎ በቅዳሴው የሚያነሳት። በገነት ከመኖር ሰውን ራሱን ገነት ወደ መሆን ያመጣ እንደምን ያለ ጸጋ ነው! የሷስ ነገር ይገርማል። ሊቃውንቱ ሔዋን ሆይ ምን አደረግንሽ ብለው ያነሷታል። እመቤታችንን ግን ማርያም ሆይ ስለዚህ እንወድሻለን ብለው ያመሰግኗታል። መንገዷ አዳምና ሔዋን ከተጓዙበት በእጅጉ የተለየ ስለሆነ መልአኩ መጥቶ ወደ ገነት አልወሰዳትም። እግዚአብሔር ወደ አንቺ ይመጣል ብሎ የእግዚአብሔር ማደሪያ ገነት መሆኗን ነገራት እንጂ። የሉቃስ ወንጌል ምዕራፍ 1 ከቁጥር 35። ይህንን ይዘው ሊቃውንቱ ነባቢት ገነት ብለው ያመሰግኗታል። አዳምና ሔዋን ከእግዚአብሔር ጋር የተነጋገሩባት ገነት ቀረችና ራሷ የምትናገር ገነት ሆነችልን። የተደረገልንን ታላቅ ስጦታ ስናስብ ለዚህ ሁሉ ጸጋ ምክንያት የሆነንን የማርያም መንገድ ሳናስብ መቅረት አንችልም። ሊቀ ሊቃውንት ስምዐ ኮነ መልአክ። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።